ሰላም ጤና ይስጥልኝ ውድ የዩቲዩብ ቻናል ተከታታዮቼ፣ ይህ እንደምታውቁት ስፔንግሊሽ ቲዩብ ነው። እኔ ተስፋ ይባላለሁ። ዛሬም ደግሞ ቀጣዩን ክፍል ይዤላችሁ ቀርቤያለሁ። እናንተም እንደተለመደው ሀሳባችሁን አስተያየታችሁን በዚህ ቻናል ላይ ታጋሩኛላችሁ። ማስተካከለውም ነገር ካለ አብረን በጋራ የተመካከርን እንሄዳለን። እስኪ ወደ ጥያቄያችን እንምጣ። የዛሬ ጥያቄያችን እንደምታዩት እንግዲህ 22ኛ ጥያቄያችን ላይ ደርሰናል። ይህም የኤስኤቲ ጥያቄ ነው። ሃት ሄድ ብላንክ ኤ ኮልድ ሆት ቢ ዊንተር ስኖው ሲ ክሎዝ ክሎሴት ዲ ቤዚክ አድቫንስድ ኢ ግሎቭ ሃንድ። ይህን ጥያቄ ከመስራቴ በፊት በእርግጥ ባጭሩ ሌሎች ጥያቄዎች ላይ ለማብራራት ሞክሬያለሁ። ይሄ እንግዲህ እንደምታውቁት አናሎጂ ነው። አናሎጂ ማለት ወርድ ሪሌሽንሺፕ ነው፣ ወይንም ደግሞ ሁለት ነገሮች እንዴት ወይንም ደግሞ በምን መልኩ ሪሌት ሊያደርጉ ይችላሉ፣ ሊገናኙ ይችላሉ የሚል ሀሳብ ነው ያለው። ለምሳሌ አንድን ቃል ወይንም አንድን ተርም ከሌላ ተርም ጋር ሪሌት ለማድረግ የሆነ መንገድ እንፈልጋለን። ምንድን ነው የሆነ መንገድ እንፈልጋለን ማለት? አንደኛ ሲኖኒየም ሊሆን ይችላል። ሲኖኒየም ማለት ተመሳሳይ ነው። አሁን የቀረቡት ሁለቱ ተርሞች ወይንም ደግሞ ሁለቱ ቃላት እርስ በርስ ተመሳሳይ ናቸው ወይ? ሲኖኒየም ናቸው ወይ? ሁለተኛው አንቶኒየም ናቸው ወይ? ተቃራኒ ናቸው ወይ? ሶስተኛው አንዱ ለአንዱ ኢንቴንሲቲ ነው ወይ? ለምሳሌ ቤዚክ እና አድቫንስድ እንደምንለው በጣም እጅግ በጣም ጥሩ፣ እጅግ በጣም ጥሩ። እነዚህ ሁለቱ ነገሮች በኢንቴንሲቲ በደረጃ በዲግሪ ነው የሚለያዩት። እንዲህ አይነት ልዩነት አላቸው ወይ? አንዱ ለአንዱ ሰራተኛና ሰራተኛው የሚጠቀመው ቁሳቁስ ነው ወይ? ወርከሬን ቱልስ የምንለው ሌላኛው ደግሞ መስሪያ ቤቱና ሰራተኛው፣ ለምሳሌ ቲቸርስ ስኩል፣ ዶክተርስ ሆስፒታል እንደምንለው እና ብዙ ሪሌሽንሺፖች አሉ። ከእነዚህ ውስጥ የትኛው የሚለውን መጀመሪያ ማወቅ ያስፈልጋል። ሁለቱ ቃላት ሪሌት ያደረጉበትን መንገድ ካገኘን በኋላ የሚቀጥሉትን ሁለቱን ተርሞች ደግሞ የምንፈልገው እዚህ ጋር በተገናኘው መሰረት ነው። ተርም የምላችሁ ምንድን ነው? ለምሳሌ አሁን ሃትና ሄድ ተሰጥቶናል። ሃትና ሄድን ኤ ቢ ብለን እንሰይማቸው። ከዛ በኋላ ሁለቱን ዳሽሙላዎች ደግሞ ሲ እና ዲ ብለን እንሰይማቸው። ይሄን ካደረግን በኋላ ኤ ከቢ ጋር ያለውን ሪሌሽንሺፕ አይተን በተመሳሳይ መልኩ ሲ ከዲ ጋር እንዴት ሪሌት ያደርጋል የሚለውን መፈለግ አለብን ማለት ነው። ነገር ግን ኤ ከቢ ጋር ያላቸው ሪሌሽንሺፕ፣ ሲ ከዲ ጋር ያለው ሪሌሽንሺፕ አንድ አይነት መሆን አለበት፣ መለያየት የለበትም። አንዳንድ ጊዜ ኤ ከሲ ጋር ወይንም ደግሞ ቢ ከዲ ጋር ሊሆን ይችላል። ይሄንን ሪሌሽንሺፕ ፈልገን ቀጥታ ያንን ማስገባት መቻል አለብን። አሁንም ከዚህ ተነስተን ሃትና ሄድ ምንድን ናቸው? ሃት ኢዝ ማቴሪያል ነው። ምን የምናደርገው ማቴሪያል? ጭንቅላታችን ላይ የምንጠቀመው፣ ራሳችን ላይ የምናስቀምጠው፣ ለፀሐይ ጊዜ በተለያዩ ሪዝኖች የምናስቀምጠው ነው። በዚህ ስታንዳርድ መሰረት ተነስተን ስናየው የምናገኘው ምን ይሆናል? ግሎቭ ኤንድ ሃንድ ይሆናል ማለት ነው። ግሎቭ ኤንድ ሃንድ ይሆናል። አያችሁት? ለምሳሌ ኮልድ እና ሆትን ብንወስድ ተቃራኒ ናቸው። ሃትና ሄድ ግን ተቃራኒ ስለሆኑ አንመርጣቸውም። ክሎዝ እና ክሎሴት፣ ክሎዝ ልብሱ ነው፣ ክሎሴት ማስቀመጫው ነው። ኢንሳይድ ይሆናል ማለት ነው። ኢንሳይድ ሳይሆን አውትሳይድ መሆን አለበት። ዊንተር እና ስኖ ስናይ ሪዝኒንግ ነው። ይሄ ማለት ወይንም ደግሞ ስኖው ሲኖር ወይንም ዊንተር ሲመጣ ክረምት ላይ ስኖ አለ፣ ግልጽ ነው። ቤዚክ እና አድቫንስድ ኢንቴንሲቲ ናቸው። በዚህም ምክንያት ኢ ግሎቭ ኤንድ ሃንድ እንላለን ማለት ነው። ወደ 23ኛው ስንመጣ ይሄ የቃል ጥያቄ ነው። the spies conducted a covert operation። የዚህ ሚኒንግ ምንድን ነው? covert ምን ማለት ነው የሚለውን ነው። ኤ dangerous፣ ቢ foreign፣ ሲ hidden፣ ዲ illegal። ሰላዮች ያው ኢሌጋል የሚባል ስራ የላቸውም፣ ነገር ግን የተደበቀ ስራ ነው የሚሰሩት። ሂድን የሚሆን ይሆናል ማለት ነው። ሂድን ማለት ካቨርት ማለት ነው። ሲኖኒየም ናቸው፣ የተደበቀ። 24ኛውንም ስንወስደው ፕሪሪኩዚት ነው። እናንተ አንብቡት። ፕሪሪኩዚት ምን ማለት ነው? ፕሪሪኩዚት ማለት ቅድመ ጥያቄ ማለት። ፕሪ ማለት ቅድመ ነው። ሪኩዚት የሚጠየቅ ነው።
ኤ ሪኳየርድ፣ ቢ ኦፕሽናል፣ ሲ ፕሪፈርድ፣ ዲ አድቫይዘብል። ስለዚህ ፕሪሪኩዚት ማለት ኤ ሪኳየርድ ይሆናል ማለት ነው፣ ቀድሞ የሚጠየቅ ማለት ነው። ይሄን ይመስላል ውድ ተመልካቾቼ ያለኝ ነገር። ለዛሬ በዚህ እናበቃለን። ደግሞ በቀጣይ በሌላ እስከምንገናኝ መልካም ጊዜ። አመሰግናለሁ።